አንዳንድ ማለት ነው በደንብ ማገናዘብ የማይችሉ ደንቦች ይመጡና የሆነ ነገር እዚህ ጋር ተቦካ ወይ የሆነ እዚህ ጋር ቆሻሻ ተደፋ ምናምን ብለው የ100,000 ብር ቅጣት እንለጥፋለን ይሏል። ጽፈው ምን አዘጋጅተው ማተም አድርገው ይለጥፉላል ማለት ነው። ቀላል ነው ብራዘር፣ መፍትሄ ልንገርህ ማለት ነው። እሱ ሲምፕል በቃ የሰውን ሳይኮሎጂ መረዳት ነው። ምን ታደርጋለህ መጀመሪያ ማለት ነው ምን ትላለህ መሰለህ? አናው ማን እንበይኩ አፋን ኦሮሞ እንበይኩ ግን ልንገር እኛ እዚህ ያደረግነው በዚህ ምክንያት ነው ምናምን ብር ነው ሌላ አይደለም። ይኸውልህ ልንገር ምን ታደርጋለህ? ያለችን ነገር ማለት ነው ብልጭ ታደርግና እያወራህ ብር ታሳያለህ። መጀመሪያ ብር ብቻ ታሳያለህ ማለት ቀለል አድርገህ ታርጌታችሁን እኛ ስለምናውቀው የሆነች ነገር ትወርዳለህ ትገላገላለህ ማለት ነው ባጭሩ። ምክንያቱም ሌላ ወከባ ነው ከለጠፉብና ካጸደቁብህ አባቴ 100,000 ብር ተከፍላታለህ ሄደህ ምን አጠፋ ተብሎ የሚያጣራልህም ጉዳይ ሰው የለም። አንድ እንደዛ ታደርጋለህ። ሁለተኛ ደግሞ ማለት ነው በዛ መሃል ማለት ነው የሆነች እንደ 3 ምናምን ከመጡ አንድ ቸከስ ምናምን ካለች ማለት ነው እሷን ታርጌት አድርጋት በቃ እሷን ታወራታለህ፣ ሻይ ቡና ትላታለህ። ኑ ግቡ ወደ ቤት ምን ችግር አለ ኑ እንዴ ይሄ ምንም ማለት አይደለም ኑ እንወያያለን መፍትሄ አለ ይሄማ አይለጠፍም ምናምን ብል አረጋግተህ ካልመት አረጋቸዋለህ ቤት ወስደህ ማለት ነው አስገባቸዋለህ። ምክንያቱም በኋላ እነሱ ያጸደቁት ነገር በኋላ ላንተ መከራ ነው የሚሆንብህ ማለት ነው። ስለዚህ እነዚህን 2 መንገዶች ተጠቅመህ ደምቦሎጂን አስወግድ። ይመች ወንድም።